ሰላም ውድ የቻናላችን ተከታታዮች ይህ ኢንተር ስፖርት ነው። ከዛሬ ጀምሮ ኢንተር ስፖርት በሚለው ስያሜ ለተለያዩ ወዳጆቻችሁ እንደዚሁም ደግሞ ለስፖርት ወዳጅ ለሆኑ ጓደኞቻችሁ ሼር በማድረግ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግና በማጋራት አዳዲስ ትልልቆች የአውሮፓ ክለቦች ላይ ትኩረት ያደረጉ እንደዚሁም ደግሞ የዝውውር ጉዳዮች ላይ መሰረት ያደረጉ መረጃዎችን ብቻ የምታገኙበት ቻናል ነው ኢንተር ስፖርት ኢትዮጵያ። ኢንተር ስፖርት ኢትዮጵያ በማለት በአማርኛም በእንግሊዘኛም ሰርች በማድረግ ቻናሉን ታገኛላችሁ። የተለያዩ ጉዳዮች ይነሳሉ። ስለምትከታተሉንና አብራችሁን ስለምትዘልቁ እጅግ አድርገን እናመሰግናለን። ለመላው እግር ኳስ ወዳድ ኢትዮጵያውያን ወደ መረጃዎቻችን ስናመራ የመጀመሪያ የምናገኘው ጉዳይ በቀጣይ ቅዳሜ የሚደረገውን የአውሮፓ ሻምፒየንስ ሊግን ጉዳይ በተመለከተ ክለቦቹ ሜዳ የሚለብሱት መለያ ምን አይነት ሊሆን ይችላል በሚል መረጃ ወጥቷል። ጨዋታው የፊታችን ቅዳሜ እንደሚታወቀው በቡዳፔስት ሃንጋሪ ላይ እንደሚደረግ ይታወቃልና በጨዋታው አርሰናል መድፈኞቹ በሜዳቸው የሚለብሱትን ቀዩን መለያ ለብሰው ወደ ሜዳ እንደሚገቡ ተረጋግጧል። ስለዚህ አርሰናል በተወዳጁ በደማቁ ቀይ ቀለም መለያ ወደ ሜዳ የሚገባ ይሆናል። የወቅቱ የቻምፒየንስ ሊግ አሸናፊ የሆነውና የዘንድሮ የፈረንሳይ ሊግም አሸናፊ የሆነው የሉዊስ ኤንሪኬ ፓሪስ ሰን ዠርመን ደግሞ በተመሳሳይ የሜዳ መለያውን ሰማያዊውን መለያ አድርጎ ወደ ሜዳ የሚገባ ይሆናልና ይሄ ውሳኔ ተላልፏል። ስለዚህ ሁለቱንም በመናውቃቸውና በለመድነው መለያዎቻቸው ተወክለው በቡዳፔስት የፍጻሜ ጨዋታ ይፋለማሉ ማለት ነው። እንግዲህ የአውሮፓ ቻምፒየንስ ሊግ በብዙ ጉዳዮች ከአሁኑ እየተጠበቀ ነው የሚገኘው። የፍጻሜ ጨዋታ ቅዳሜ ምሽት 1 ሰዓት ላይ በቡዳፔስት ፑሽካሽ አሬና ስታዲየም የሚደረግ ይሆናልና ከዚህ ጨዋታ አስቀድሞ በነገራችን ላይ ኦስማን ዴምቤሌ ከጨዋታው ጋር በተያዘ አስተያየት ሰጥቶ ነበርና ከአርሰናል ጋር ከሚደረገው የቻምፒየንስ ሊግ የፍጻሜ ጨዋታ በፊት ስላለው አሁን ላይ ስላለው የአካል ብቃት ሁኔታም ተናግሯል። ከእሁድ ይልቅ አሁን ላይ በጣም የተሻለ ስሜት እየተሰማኝ ነው። ጥቂት ነገር አስደንግጦኝ ነበር ባለፈው፣ ነገር ግን ሐኪሜ ወይንም ዶክተሩ የሚያሳስብ ምንም ነገር እንደሌለ ነግሮኛል። ስለዚህ በሙሉ ብቃት ለፍጻሜው የቻምፒየንስ ሊግ ጨዋታ እደርሳለሁ የሚል አስተያየት ሰጥቷል። አሽራፍ ሐኪሚም በነገራችን ላይ ወደ ልምምድ ተመልሷል። ነገር ግን በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ የመድረሱ ነገር በጣም አጠራጣሪ ነው። ከአሽራፍ ሐኪሚ ጋር በተያዘ ግን ኦስማን ዴምቤሌ በጨዋታው የመሳተፍ እድሉ ሰፊ እንደሆነ መረጃዎች እየወጡ ይገኛሉ። ሌላኛው የምንመለከተው ጉዳይ የ38ኛ ሳምንት ያው ሊጉ ተጠናቋል እና በመጨረሻ የመዝጊያ ጨዋታ ቀን በተደረጉ ጨዋታዎች የሳምንቱ የሊጉ እጩዎች ይፋ ሆነዋል። በዚህ መሰረት ብሩኖ ፈርናንዴዝና ፓትሪክ ዶርጉ ከማንቸስተር ዩናይትድ ተካቷል። በእጩዎች ውስጥ ከአርሰናል ኖኒ ማዱኬ ነው የተካተተው። ሌሎቹን ስንመለከት ኦሌ ዋትኪንስ ከአስቶን ቪላ ተካቷል። ያው ባለፈው በፍጻሜ ጨዋታ ጎል እንዳስቆጠረ ይታወቃል ከሲቲ ጋር በነበረው የመዝጊያ ጨዋታ። ጆዋ ፓሊኒሃ ደግሞ በመጨረሻው ጨዋታ ሁሉም እንደሚያስታውሰው ቶተንሃም አሸንፎ በሊጉ መቆየቱን ሲያረጋግጥ ጎል ያስቆጠረ ተጫዋች ነው ጆዋ ፓሊኒሃ። እሱም እንደዚሁ ተካቷል። ናኖ ማዱኬም በመጨረሻው የሊጉ ጨዋታ ጥሩ እንቅስቃሴ በአርሰናል በኩል ያደረገ ተጫዋች ነው። ትራይሆሜ ከሰንደርላንድ የተካተተ ተጫዋች ነው። ብሩኖ ፈርናንዴዝ ያው እንደሚታወቀው የቴሪ ኦንሪንና የኬቨን ደብሩይነን የአሲስት ሪካርድ ያለፈበትና ብቸኛ ሆኖ በሊጉ በውድድር ዓመቱ 21 አሲስት በማድረግ በቀዳሚነት ያጠናቀቀበትን ጨዋታ ያደረገው በ38ኛ ሳምንት ነውና በዚህ ምክንያት እሱም ተካቷል። ጎል ያስቆጠረው ፓትሪክ ዶርጉም እንደዚሁ ሌላኛው እጩን የቀረበ ተጫዋች ነው። ዌስትሃም መውረዱን ቢያረጋግጥም ነገር ግን ሊድስን ባሸነፉበት ጨዋታ በጣም ጥሩ እንቅስቃሴ ያደረገው ዣረር ባውን ሌላኛው ተጫዋች ነው። በሳምንቱ ምርጥ እጩዎች ውስጥ መካከል የተመረጡ ተጫዋቾች እነዚህ ናቸው። ስለዚህ ማን የሚያሸንፍ ይመስላችኋል? የሳምንቱን ምርጥ ተጫዋች ከነዚህ እጩዎች መካከል ሀሳብ አስተያየቶቻችሁን በኮሜንት እንድትሰጡን እንጠይቃለን። በምናነሳቸው ሌሎች ስፖርታዊ ጉዳዮች ላይ በነገራችን ላይ ተሳተፉ። ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ቻናሉን ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ እንድትዘልቁ እንጠይቃለን። እንግዲህ የ38ኛ ሳምንት እጩዎች ይህንን ይመስላሉ። ዛሬ አንድ መረጃ ወጥቶ በተለያዩ መገናኛ ብዙሃን ሲያነጋግር ነበረ። ባለፈው ያው አርሰናል የሊጉ ሻምፒዮን እንደነበር ይታወቃል። ቶተንሃም ደግሞ ወደ ሻምፒዮንሺፕ ከመውረድ ተርፏል በመጨረሻ ጨዋታ እና ከዛ በኋላ በአርሰናልና በቶተንሃም ተጫዋቾች መካከል የተፈጠረው ነገር በጣም በርካቶችን እያነጋገረ ነው የሚገኘው። ከሴሌብሬሽኑ በኋላ የአርሰናል ተጫዋቾች ዋንጫ ማንሳታቸውን አስመልክቶ ድላቸውን ካከበሩ ከጨፈሩ በኋላ በርካታ የአርሰናል ተጫዋቾች ወደ አንድ የምሽት ክለብ አምርተው ነበር እና በዚያም በፕሪሚየር ሊጉ መቆየታቸውን
አረጋግጠው ደስታቸውን እያጣጣሙ የነበሩ የቶተናም ተጫዋቾችም ነበሩ። አንዳንድ የቶተናም ተጫዋቾችም በዛ የምሽት ክለብ የናይት ክለብ ውስጥ ነበሩ ደስታቸውን እያከበሩና የሁለቱም ቡድን ተጫዋቾች ታዲያ እስከ ንጋት ድረስ ደስታቸውን አብረው ያው እየጠጡ ሲያከብሩ እንደነበር ነው የተሰማው። ያው ባላንጣ እንደሆኑ ይታወቃል። አርሰናልና ቶተንሃም የሰሜን ለንደን እጅግ ባላንጣ የሆኑ ክለቦች ናቸው። ተጫዋቾቻቸው ግን አንደኛው የሊግ ሻምፒዮን ስለሆነ ቶተንሃሞች ደግሞ በሊጉ መቆየታቸውን ስላረጋገጡ ተጫዋቾቹ በድንገት በአንድ የምሽት ክለብ ተገናኝተው ደስታቸውን ሲያከብሩ ነበርና ይሄ ጉዳይ በተለያዩ መገናኛ ብዙሃን እየተጠቀሰ በጣም መነጋገሪያ የሆነ ጉዳይ ነውና በርካቶችም እየተነጋገሩበት ይገኛል በዚህ ጉዳይ። ሌላኛው አንድ አስገራሚ የፔፕን ገጠመኝ እናንሳ። ያው ፔፕ ጋርዲዮላ ከማንቸስተር ሲቲ እንደለቀቀ ይታወቃልና ግን አንድ ታሪክ አንድ ፎቶ ወጥቶ በርካታ የተለያዩ የእንግሊዝ መገናኛ ብዙሃን በተለይ እያወሩበት ያለ ጉዳይ ነው። ነገሩ እንዲህ ነው። እንደ አውሮፓውያን አቆጣጠር 2016 ላይ ፔፕ ጋርዲዮላ የማንቸስተር ሲቲ አሰልጣኝ በነበሩበት የመጀመሪያ ቀን ብሬደን የተባለ የ7 ዓመት የሲቲ ደጋፊ ከሆነ ልጅ ጋር ታክሲ ተሳፍረው ነበረ እና ያው ፎቶ ላይም እንደምትመለከቱት ጋርዲዮላ ያንን የማንቸስተር ሲቲ ደጋፊ ህፃን ታክሲ ውስጥ ሲያናግረው ይታያል እና በጉዞ ወቅት ህፃኑ በሙሉ በራስ መተማመን ህፃኑ ፔፕ ጋርዲዮላን ምን አለ? እኛ ጋር እባክን የምትችለውን ዋንጫ በሙሉ አምጣልን፣ አሸንፍልን የሚል ንግግር አድርጎ ነበር በወቅቱ ህፃኑ። ፔፕ ጋርዲዮላም ያው እሞክራለሁ በሚል በወቅቱ ምላሽ ሲሰጠው የሳቀ ይታያልና ታዲያ ከ10 ዓመታት በኋላ ተገናኙ። ፔፕ ባለፈው ያው ከሲቲ ጋር እንደተለያየ ይታወቃልና ከሲቲ ጋር ሲለያይ ከዚህ ህፃን ልጅ ጋር ተገናኙ። ከ10 ዓመታት በኋላ ያ ልጅ ታዲያ ምን ላይ ደረሰ ከተባለ ጋዜጠኛ ነው። ጋዜጠኛ ሆኖ አሁን 17 ዓመቱ ነው። ጋዜጠኛ ሆኖ እየሰራ ነው የሚገኘውና ይሄ ታሪክ በተለያዩ መገናኛ ብዙሃን በጣም አስገራሚ ታሪክ ሆኖ የተነሳና በርካቶችም እየተቀባበሉት ያለ ጉዳይ ሆኗልና ያው ከማንቸስተር ሲቲ ጋር የሚችሉትን ሁሉ ፔፕ ካሳኩ በኋላ ባለፈው በጣም ልብ በሚነካ የመሰናበቻ ንግግር አድርጓል እና ከልጁ ጋርም በነገራችን ላይ በወቅቱ የመሰናበቻ ፎቶ እንደገና ተገናኝተው ተነስተዋልና በጣም ማራኪ የሆነ ትዝታ ነው። በተለይ ለልጁም ለጋርዲዮላ የሚገርም ትዝታ ነው። በ10 ዓመታት ውስጥ ያው ጋርዲዮላ 20 ዋንጫዎችን እንግዲህ አሸንፎ ለሲቲ ደጋፊዎች አበርክቶላቸዋል። በእነዚህ ጊዜያት ከተደሰቱ መካከል ይሄ ታዳጊ የነበረው አሁን 17 ዓመት ላይ የደረሰው ያ ህፃን ይገኝበታል ማለት ነው። ሌላኛው የብሩኖ ፈርናንዴዝ እና የማንቸስተር ዩናይትድን ጉዳይ እናንሳ። ማንቸስተር ዩናይትድ አምበሉን ብሩኖ ፈርናንዴዝን ውሉን ለማራዘም ንግግር መጀመሩ ተነግሯልና በውል ማፍረሻ ስምምነቱ ላይ ጥያቄዎች ቢኖሩም ክለቡ ብሩኖ ፈርናንዴዝ በኦልድ ትራፎርድ እንዲቆይ ውይይት መጀመሩ ተሰምቷል። ታዋቂው ዘጋቢ ፋብሪዚዮ ሮማኖ ይፋ ባደረገው ልዩ መረጃ መሰረት ማንቸስተር ዩናይትድ ለዚህ ፖርቹጋላዊ አማካይ ተገቢውን ክብርና ማበረታቻ በመስጠት በክለቡ ለማቆየት የሚያደርገውን ጥረት አጠናክሮ እንደሚቀጥል ታውቋል። በየትኛው መንገድ ብሩኖ በክለቡ እንዲቀጥል እንደሚሰራ ነው ዩናይትድ ያሳወቀው። በአሁኑ ወቅትም በሁለቱ መካከል ንግግሮች በልዩ ሁኔታ በሚስጥር እየተደረጉ እንዳለ እየተዘገበ ነው የሚገኘው። የብሩኖ ፈርናንዴስ በነገራችን ላይ ወቅታዊ ኮንትራት የውል ማፍረሻ 57 ሚሊዮን ፓውንድ አካባቢ ነው እና ይህንን ገንዘብ ደግሞ የሳዑዲ ክለቦች ከፍለው ተጫዋቹን ወደ ሳዑዲ እንዲመጣ ለማግባባት ከፍተኛ ጥረት ለማድረግ መዘጋጀታቸው እየተነገረ ነው የሚገኘው። ነገር ግን ያው ብሩኖ ይህንን የሳዑዲ አረቢያ የሳዑዲ ክለቦችን ጥያቄ ይቀበላል ተብሎ አይጠበቅም። ገና ለአመታት በአውሮፓ እግር ኳስ በላቀ ደረጃ መጫወት የሚችል ተጫዋች ነውና ጥያቄያቸውን የሚቀበል አይመስልም። ነገር ግን ባለፈው ካሪ ከመምጣቱ በፊት ከሳዑዲ ክለቦች ጋር በስፋት ስሙ ሲያያዝና ወደዛም ያመራል በሚል ሲዘገም እንደነበር ይታወቃል። ግን ካሪ ከመጣ በኋላ የቡድኑ በጣም ቁልፍና ወሳኝ ተጫዋች ሆኗል። ሪካርድ አስመዝግቧል። የውድድር ዓመቱ ኮከብ ተጫዋች ሆኗል እና በጣም አሁን ሁኔታዎች ለብሩኖ ፈርናንዴዝ በኦልድ ትራፎርድ የተመቹ ናቸውና በዚህ ምክንያት በፍጹም የሳዑዲ አረቢያ ክለቦችን ጥያቄ አይቀበልም። ዩናይትድ ግን ያው በጣም ዳጎስ ባለ ጥቅም ተጫዋቹን በክለቡ ለማቆየት እየሰራ እንደሆነ እየተነገረ ነው የሚገኘው። የሪያል ማድሪዱ ተከላካይ አንቶኒዮ ሩዲገር በሪያል ማድሪድ ቤት ውሉን እስከ 2027 ለማደስ በቃል ደረጃ
ከስምምነት መድረሱ እየተነገረ ነው የሚገኘው። ተጫዋቹ በሪያል ማድሪድ ቤት በሚያሳየው እንቅስቃሴ ደስተኛ በመሆናቸው ምክንያት ውሉን ለማራዘም ፍላጎት አሳይቷል። ያው ሪያል ማድሪድ የተለያዩ የመሃል ተከላካዮችን ለማስፈረም ባለፉት 2 ዓመታት ሙከራ እያደረገ ነው። ነገር ግን የኮናቴም እንደዚሁም ደግሞ ዊሊያም ሳሊባንም ለማምጣት ያደረገው ጥረት የተሳካ አይመስልም። ያንን ተከትሎ ወሳኞቹን ለአመታት ግልጋሎት የሰጡትን የቡድኑን ቁልፍ ተጫዋቾች ኮንትራት ማራዘም ላይ እንደገፋበት እየተነገረ ነው የሚገኘው። አንደኛው ደግሞ አንቶኒዮ ሩዲገር ነው። እስከ 2027 ድረስ በሪያል ማድሪድ ቤት የሚያቆየውን ኮንትራት መፈረሙ እየተዘገበ ይገኛል። ያው አሁንም ቢሆን የክለቡ የኋላ ደጀን አንቶኒዮ ሩዲገር እንደሆነ ይታወቃል። የሎስ ብላንኮቹ አሰልጣኝ ማይክል ካሪክ በክለቡ የ2 ዓመት ኮንትራት ከተሰጠው በኋላ ለክለቡ ቦርድ በክለቡ እንዲቆዩ የሚፈልጋቸውን ተጫዋቾች አሳውቋል እየተባለ ነው የሚገኘውና ከነዚህ መካከል በቀጣይ ማይክል ካሪክ ሜሰን ማውንትና ናስር ማዝራዊ በክለቡ እንዲቆዩ ፍላጎት እንዳለው እየተሰማ ነው የሚገኘው። ያው በርካቶች በክረምቱ ናስር ማዝራዊም እንደዚሁ ሜሰን ማውንትም ክለቡን ሊለቁ ይችላሉ በሚል ቀደም ብለው ሲናገሩ ነበር። ግን በካሪክ እንዲቆዩ ከሚፈለጉ ተጫዋቾች መካከል ሁለቱ እንደሚጠቀሱ ተሰምቷል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ወደ አውሮፓ መድረክ ለመመለስ በሚዘጋጅበት በዚህ ወቅት ካሪክ የሁለቱን ተጫዋቾች ሁለገብነት በከፍተኛ ሁኔታ ያደንቃል። ያው በሚሰጣቸው ሚና የሚጫወቱ ተጫዋቾች ናቸውና በዚህ የተነሳ በጣም ደስተኛ ነው በሁለቱ ተጫዋቾች እንቅስቃሴ። እሱ በሚያሰልፍባቸው ቦታዎች የሚፈልገው ነገር ስለሚሰጡት እነዚህ ተጫዋቾች በክለቡ እንዲቆዩ ፍላጎት አለው። ስለዚህ በቦርዱ እነዚህ ተጫዋቾች በኦልድ ትራፎርድ እንዲቆዩ አሳውቋል ወይንም ስም ዝርዝራቸውን እንዳስገባ ዘ አትሌቲክ ዘግቧል። ሌላኛው ከብሩኖ ፈርናንዴዝ ጋር ያው በየቀኑ የሚወጡ መረጃዎችና ቁጥራዊ ጉዳዮች በጣም አስገራሚ እየሆኑ ነው። በአውሮፓ በዚህ ውድድር ዓመት ከ130 በላይ የጎል ድሎችን በመፍጠር በአውሮፓ ቀዳሚው ተጫዋች ብሩኖ ፈርናንዴዝ እንደሆነ የሚያሳይ መረጃ ማውጣቱ ይታወቃል። 130 አይደለም 100 የግብ ድል የፈጠረ ተጫዋች አልታየምና በአምስቱ ታላላቅ የአውሮፓ ሊጎች ብሩኖ ፈርናንዴዝ ከፈጣሪ አማካዮች እጅግ ልቆ ተቀምጧል። በዚህ ውድድር ዓመት በአስመዘገባቸው ስታትና ቁጥራዊ መረጃዎች ማለት ነው። ግን አንድ መረጃ ደግሞ ወጥቷል። ማንቸስተር ዩናይትድን ብሩኖ ፈርናንዴዝ ከተቀላቀለ ጀምሮ ከ20 የግብ ተሳትፎ በታች አድርጎ አያውቅምና ይሄ በራሱ ተጫዋቹ ምን ያህል የማንቸስተር ዩናይትድ ልብ መሆኑን የሚያሳይ ነው። በተለይ ዘንድሮ ተጫዋቹ በሚገባ ብቃቱን አስመስክሯል። አንዳንዶች ማንቸስተር ዩናይትድ ዋንጫ ትልቅ ዋንጫ ቢያሳካ ኖሮ በባላን ዲዮር ጭምር ከመታጨት አልፎ ረጅም ርቀት መጓዝ የሚችልበትና መመረጥ የሚችልበት እድል ነበረ፣ ትልቅ የሚባል ዋንጫ ዩናይትድ ቢያሸንፍ ኖሮ በሚል በርካቶች በተለይ በዚህ ውድድር ዓመት ብሩኖ ለየት ያለ ሲዝን እንዳሳለፈ እያነሱ ነው የሚገኙትና ግን ተጫዋቹ ማንቸስተር ዩናይትድን ከተቀላቀለ ጀምሮ ምን ያህል ለዩናይትድ በጣም ከፍተኛ አስተዋጽኦ እያደረገ እንዳለ ይሄ ቁጥራዊ ጉዳይ በራሱ ያሳያል። ከ20 የግብ ተሳትፎ በታች አድርጎ አያውቅም የሚለው መረጃ አንዱ የብሩኖን ተጽዕኖ የሚያመላክት ይመስለኛል። የእንግሊዝ ብሔራዊ ቡድንን አስገራሚ ጉዳይ እንመልከት። የእንግሊዝ ብሔራዊ ቡድን የዓለም ዋንጫ የልምምድ ሜዳ አለና ይሄ የልምምድ ሜዳ አደንና ቁጥጥር ያለበት ድሮኖችን በታጠቁ ጸረ ድሮን ባለሙያዎች ጥበቃ እንዲደረግለት ቶማስ ቱኸል ማዘዛቸው እየተሰማ ነው የሚገኘው። ታክቲካቸውን የብሔራዊ ቡድኑ ታክቲክ በምንም አይነት ሁኔታ ሾልኮ እንዳይወጣ ፍላጎት አላቸው አሰልጣኝ ቶማስ ቱኸልና በዚህም የተነሳ የጸረ ድሮን ባለሙያዎች ጥበቃ ያደርጋሉ ተብሏል። የእንግሊዝ ብሔራዊ ቡድን ልምምድ ሲያደርግ ያው በቅርቡ በርካቶቻችን እንደሰማነው ሳውዝሃምፕተን ከሚድልስቦሮ ባደረጉት ጨዋታ የሳውዝሃምፕተን የቪዲዮ ተንታኝ ባለሙያ በድብቅ ካሜራ ልምምድ ሲቀርጽ ተይዞ ያው የሳውዝሃምፕተን ውጤት መሰረዙና በመጨረሻው የፍጻሜ ጨዋታ ሚድልስቦሮ እንደተጫወተ የሚታወስ ነውና በዛ ምክንያት ውጤታቸው እንደተሰረዘ ይታወቃል። ምንም እንኳን ሚድልስቦሮን ሳውዝሃምፕተኖች ቢያሸንፉም በዛ ድርጊትና አሁን በተለይ በስልጠና ቦታዎች የሚሰጡ ታክቲኮች በስለላ መሳሪያዎች ይቀዳሉና በዛ መልኩ ሾልኮ እንዳይወጣባቸው ይመስላል ቶማስ ቱኸል ጸረ ድሮን ባለሙያዎች ጥበቃ እንዲያደርጉ ልምምዳቸውን የሚል መረጃ ወጥቷልና ለዚህ ዋናው የስጋት ደህንነት አደጋዎችና የስለላ ተልእኮች መሆናቸው እየተሰማ ይገኛልና ቶማስ ቱኸል ይህን ሁሉ አድርገው ታዲያ ባለም ዋንጫው ምን ያሳዩናል ከእንግሊዝ ብሔራዊ ቡድን ጋር የሚለው የሚጠበቅ ይሆናል። ያው ቀደም ብሎም ምርጫቸው አወዛጋቢ ነበር በጣም እና ሃሪ ማጌርን ጨምሮ ፎደን ትልልቅ የሚባሉ ተጫዋቾችን ጥለው መሄዳቸው በጣም ውዝግብ ያስነሳ ጉዳይ ነበረ። አንዳንድ ተጫዋቾች ደግሞ መመረጣቸውም አወዛጋቢ እንደነበር ይታወሳል።
በነገራችን ላይ ማንቸስተር ዩናይትድም የወሩን ምርጥ ተጫዋች እጩዎች ይፋ አድርጓል። በአሰልጣኝ ማይክል ካሪክ የሚመሩት ቀያይ ሰይጣኖቹ የወሩን የግንቦት ወር የመጨረሻ ምርጥ ተጫዋች እጩዎችን ይፋ አድርገዋል። በዚህ መሰረት ብሩኖ ፈርናንዴስ፣ ማቲያስ ኩንሃ፣ ኮቢ ማይኖ የወሩ ምርጥ ተጫዋች እጩ ሆነው የቀረቡ ተጫዋቾች ናቸው። በተለይ የማንቸስተር ዩናይትድ ደጋፊዎች በወሩ በግንቦት ውስጥ ከተመለከታቸው ተጫዋቾች መካከል ከነዚህ መካከል ማን ለናንተ የወሩ ምርጥ ተጫዋች ነው ብላችሁ ትገምታላችሁ? ሐሳብ አስተያየቶቻችሁን በኮሜንት አድርሱን። ማንቸስተር ዩናይትድ ግን ኮቢ ማይኖን፣ ማቲያስ ኩንሃንና ብሩኖ ፈርናንዴዝን የግንቦት ወር ወይንም በመጨረሻ ሳምንታት ባደረጓቸው ጨዋታዎች እጩ አድርጎ ያቀረባቸው የዩናይትድ ተጫዋቾች እነዚህ ናቸው ማለት ነው። ሌላኛው የጁሊያን አልቫሬዝን ጉዳይ እንመልከት። ጁሊያን አልቫሬዝ የዓመቱ ምርጥ ተጫዋች ተብሏል። በስፔን ላ ሊጋ 4ኛ ደረጃን አትሌቲኮ ይዞ እንዳጠናቀቀ ይታወቃልና ታዲያ የአትሌቲኮ ማድሪድ የውድድር ዓመቱ ምርጥ ተጫዋች ይፋ ሲደረግ ጁሊያን አልቫሬዝ ተመርጧል። በዚህ መሰረት አርጀንቲና አጥቂ የአትሌቲኮ ማድሪድ የዓመቱ ምርጥ ተጫዋች በመባል ለተከታታይ ለሁለተኛ ዓመት ተመርጧል ማለት ነው። በውድድር ዓመቱ 20 ግቦችን አስቆጥሯል ጁሊያን አልቫሬዝ እና በጣም በግሉ አስደናቂ የሚባል የውድድር ዓመት ነው ያሳለፈው። 9 አሲስትም አመሻሽቶ አቀብሏል። በዚህ የውድድር ዓመት ጁሊያን አልቫሬዝ ይህንን ብቃቱን ተከትሎ ነው የተለያዩ የአውሮፓ ክለቦች ተጫዋቹን እየፈለጉት የሚገኙት። አርሰናል ደግሞ በቀጣይ የዝውውር መስኮቱ ሲከፈት በዋናነት ከሚፈልጋቸው ተጫዋቾች መካከል አንደኛው ጁሊያን አልቫሬዝ ነው። አልቫሬዝ እንግዲህ በአትሌቲኮ ማድሪድ ደግሞ በጣም አስደናቂ የውድድር ዓመት ማሳለፉን ተከትሎ የክለቡ ምርጥ ተጫዋች በመባል ሽልማቱን ተቀብሏል። ሌላኛው ጉዳይ የእንግሊዝ ፕሪሚየር ሊግ የ2026-27 የሚቀጥለው የውድድር ዘመን የጨዋታ መርሃ ግብር መቼ ይወጣል የሚለው መረጃ ይፋ ሆኗል። የአዲሱ የውድድር ዘመን የጨዋታ መርሃ ግብር ሰኔ 12 2018 እንደሚወጣ ተገልጿል። የዝውውር መስኮቱስ መቼ ይከፈታል የሚለውም በጉጉት ሲጠበቅ ነበረ። በዚህ መሰረት የዝውውር መስኮቱ የሚከፈትበት ቀንም ይፋ ተደርጓል። ሰኔ 8 2018 የዝውውር መስኮቱ ይከፈታል በይፋ። ሰኔ 26 2018 ዓመተ ምህረት ደግሞ በይፋ የዝውውር መስኮቱ የሚዘጋበት ጊዜ ነው። በዚህ ሰዓት በርካታ አዳዲስ ጉዳዮች፣ ስፖርታዊ መረጃዎች የሚጧጧፉበት ነው። እነዚህን በተለይ የዝውውር ጉዳዮችን ደግሞ በስፋት ዕለት በዕለት ለእናንተ ትኩስ መረጃዎችን እናደርሳችኋለን። ከእናንተ የሚጠበቀው ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን መቆየት ብቻ ነው። ሮይ ኪን ስለ አርቴታ የሰጠው ንግግር እያነጋገረ የሚገኘው ያው ሮይ ኪን ሰሞኑን ከብሩኖ ፈርናንዴዝ ጋርም በተያዘ በጣም መነጋገሪያ ሆኗል። የቀድሞ የዩናይትድ ተጫዋች ሮይ ኪን ትላንትና ደግሞ አርቴታን በተመለከተ አንድ አስተያየት ሰጥቷል። የአርቴታ ንግግር ግልጽ ትዕቢት ነው የሚል መረጃው ምንድነው? የፕሪሚየር ሊጉ ሻምፒዮን አርሰናል አባላት የደስታ ዝግጅት አዘጋጅተው ነበርና በዝግጅቱ ላይ አሰልጣኝ ሚኬል አርቴታ ለድግሱ ታዳሚያን ያደረጉት ንግግር ሾልኮ ወጥቷል ተብሏል። አሰልጣኙ ባሰሙት ንግግር በእርግጠኝነት የአውሮፓ ሻምፒዮን እንሆናለን በሚል ይደመጣሉና የአርቴታ ንግግር ቪዲዮ በኋላ እንዲጠፋ ቢደረግም በርካቶች ተቀባብለው በማህበራዊ ሚዲያ በስፋት ተሰራጭተዋልና በክለቡ ውስጥ አርቴታ ተሰርቷል የሚል እምነት ባይኖርም ንግግሩ የፒኤስጂ ተጫዋቾች ተነሳሽነት እንዲፈጥሩ ያደርግላቸዋል የሚል ነገር ነው የፈጠረውና ይህንን በተመለከተ ሮይ ኪን የአርቴታ ንግግር ግልጽ ትዕቢት ነው የሚል ምላሽ ሰጥቷል። የቀድሞ የዩናይትድ ተጫዋች በፒኤስጂ ቦታ በሆነና ይህንን ንግግር ብሰማ ወዲያው ነበር የመልበሻ ቤቱ ግድግዳ ላይ ምጽፈው ለመነሳሳት ሲል ተናግሯል። አክሎም አርቴታ ለነሱ የማነቃቂያ ንግግር አበርክቶላቸዋል በሚል ሮይ ኪን ተናግሯልና ያው በሚሰጣቸው አወዛጋቢ አስተያየቶች ሮይ ኪን ይታወቃል እና ትላንትና ሾልኮ ከወጣው የአርቴታ ንግግር ጋር በተያዘ እንደዚህ አይነት መረጃ ማውጣቱ ወይንም መስጠቱ በርካቶችን እያነጋገረ ይገኛል። ሁዋን ቢሳካ ከዌስትሃም ለቆ ኤቨርተንን ሊቀላቀል እንደሚችል እየተዘገበ ነው የሚገኘው። እንደሚታወቀው ዌስትሃም ከሊጉ መውረዱ ይታወቃል። ኤቨርተን ደግሞ ተጫዋቹን በ10 ሚሊዮን ፓውንድ ለማስፈረም ኢላማ ማድረጉ ተነግሯል። ወደ ሻምፒዮንሺፕ የወረደው ዌስትሃም የፋይናንስ ሁኔታውን ደግሞ ማስተካከል አለበትና በዚህ ምክንያት በርካታ ተጫዋቾችን በነገራችን ላይ እንደሚሸጥ ሊገደድ እንደሚችል እየተሰማ ነው የሚገኘው። ክለቡ የፋይናንስ ሁኔታውን ሚዛናዊ ለማድረግ 150 ሚሊዮን ፓውንድ የሚጠጋ ገንዘብ ለማግኘት ተጫዋቾችን መሸጥ አለበት። ከነዚህ መካከል ኤቨርተን ቢሳካን በ10 ሚሊዮን ፓውንድ ለማስፈረም ኢላማ ማድረጉ እየተሰማ ይገኛል።
ከኢንተር ስፖርት ለሰዓቱ ያዘጋጀናቸው መረጃዎቻችን እነዚህን ይመስላሉ። ሐሳብ አስተያየቶቻችሁን በኮሜንት እንጠብቃለን። ቻናሉን ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን በዘላቂነት ከኛ ጋር እንድትቆዩ እንጠይቃለን። በያላችሁበት መልካም ጊዜ